ሰላም የተወደዳችሁ ተመልካቾቼ እንዲሁም የወደፊቱ እኔ ዛሬ የምናወራው ዛሬ የምናስበው ወይም ዛሬ የምንመለከተው ወይም ዛሬ የምንማማረው ስለ እምነት አስፈላጊነት ነው። ስለ እምነት እናወራ እስቲ ትንሽ። እምነት ምንድን ነው? እምነት ለምን ያስፈልጋል? እምነት ያለ እምነት ብንኖር ምን ይጠቅመናል? ምን ይጎዳናል? እንደዚህ አይነቶችን በእምነት ላይ ተያያዥ የሆኑትን ነገሮች እስቲ እናውራ። በመጀመሪያ እምነት ምን ማለት ነው? እምነት በእግዚአብሔር መኖር ማመን ማለት ነው። እግዚአብሔር መኖር ብቻ ሳይሆን እግዚአብሔር ለኔ እንዳለ፣ ፈጣሪ ለኔ እንዳለ፣ ለኔም ጭምር እንዳለ ማመን ነው። ፈጣሪ እንዳለ ማመን ነው። እምነት የማያዩትን ተስፋ ማድረግ ነው። እምነት ማለት ባጭሩ እምነት ይሄ ነው። ወደፊት ስለ እምነት የተሻለ ስመረው የበለጠ አብራራ ይሆናል። ግን እምነት ማለት አንደኛ በእግዚአብሔር መኖር ማመን ነው። እግዚአብሔር መኖር ብቻ ሳይሆን እግዚአብሔር ለኔም ጭምር እንዳለልኝ ማመን ነው። ሁለተኛ የማያዩትን ተስፋ ማድረግ ነው። የማያዩትን ማመን ነው። የግድ አንድ ነገር ለማመን ማየት አይጠበቅብኝም። ሶስተኛ ደግሞ ምንድን ነበር ያልነው? በሁለቱ ብቻ እንሂድና እሺ። እምነት ማምነው ለምንድን ነው? ለምሳሌ እኔ እምነት ማመን አንድ ሶስ ያለበት ለምንድን ነው? አንደኛ በህይወትህ ሁሉንም ነገር በእምነት ነው የምታደርገው። እያንዳንዷ እንቅስቃሴ በእምነት የታጠረች ናት። አሁን ለምሳሌ ከመኝታ ቤት ወደ ሽንት ቤት ስትሄድ ወድቀህ እንደማትሞት ምን ማረጋገጫ አለ? ያው እንደማትወድቅ ስለምታምን ነው። ምናልባት እንደዚህ መሬቱ ጥሩ ስለሆነ ምናምን ልትል ትችላለህ፣ ግን ምንም እንደሚፈጠር አታውቅም። እያንዳንዷ እንቅስቃሴህ፣ እያንዳንዷ የምታደርጋቸው ነገሮች በእምነት የተደገፈች ናት። ያለ እምነት ምንም ነገር አታደርግም። እያንዳንዷ እንቅስቃሴ ከቤት ወደ ስራ ስትሄድ፣ ዘመድ ስትጠየቃ ስትሄድ፣ የምትወስደው መድኃኒት ስትገዛ፣ የምትመገበው ምግብ ስትመገብ፣ ከሱቅ ሄደህ አንድ ነገር ስትገዛ ያ ነገር ጥሩ እንደሆነ 100% እርግጠኛ ልትሆን አትችልም። ያው መረጃ ትጠይቃለህ ከሰዎች ያለውን የነበረውን ስም የአንድን ፕሮዳክት ወይም የአንድን እቃ ታጣራለህ። በማጣሪያው ባሉት ማጣሪያዎች ነገሮች እሱም በእምነት የተደገፈ ነው። ዞሮ ተዛዞሮ እሱን ነገር ማመን አለብህ። ጥሩ የተባለውን ነገር አምነህ ነው የምትደርገው። እና ከወሰድከው በኋላ ያው ጥሩነቱና መጥፎነቱን ትለየዋለህ ማለት ነው። ስለዚህ እምነት አስፈላጊ ነው። ሁሉም ነገር እያንዳንዷ ነገር የምታደርጋት እንቅስቃሴ በእምነት የተጣጠረችና በእምነት የተደገፈች ናት። እምነት ምን ይጠቅመናል? ምን ይጠቅምሃል ብዬ በጠይቅህ አሁን አንተ እምነት አንደኛ ደህንነትን ይሰጣል። እኔ አንድ ሰው ማመንም አለማመንም ይችላል። እኔ ግን አምናለሁ። ያ ለኔ ጥቅም ይኖረዋል ማለት ነው። በእግዚአብሔር ማመኔ ለምሳሌ በእግዚአብሔር ማመኔ ጥቅም አለው ለኔ። እግዚአብሔር እንዳለልኝ ማመኔ፣ እግዚአብሔር እንደሚረዳኝ ማመኔ፣ አንድ ግሩም ፈጣሪ እንደፈጠረኝ ማመኔ ለኔ ይጠቅመኛል። አንድ ሁሉን ቻይ ፈጣሪ እንደፈጠረ ማመኔ ለኔ ይጠቅመኛል። እኔ እዚህ መኖሬ የሱ መኖር ማሳያ ነው ብዬ አምናለሁ አይደል? ሁለተኛ ትርጉም ይሰጠኛል። እግዚአብሔር እንዳለና እግዚአብሔር እንደተፈጠረ ማመኔ ለኔ ትርጉም ይሰጠኛል። ይህን ስል ምን ማለቴ ነው? እምነት ያው የረሳሁት የነበረው ሶስተኛው ምክንያት
እምነት የማንነትን ጥያቄ ይመልሳል። እምነት የማንነትን ጥያቄ ይመልሳል። ይሄ ምን ማለት ነው? ማን ነው የፈጠረኝ? ለምን ተፈጠርኩ? እና ደግሞ ወዴት ነው የሚሄደው? መጨረሻዬስ ምንድን ነው የሚለውን ነገር እምነት ይመልሳል። በተለይ በእግዚአብሔር የሚያምን ሰው። አሁን አንድ በእግዚአብሔር የማያምን ሰው፣ አንድ ኤቲስት እግዚአብሔር እንደሌለ እግዚአብሔር የለም ቢል ማረጋገጫ የለውም። ያ የሱ እምነት ነው። እግዚአብሔር የለም ብሎ ያምናል እንጂ እግዚአብሔር እንደሌለ ምንም ማረጋገጫ የለውም። መረጃም የለውም በእውነቱ። እኛ ግን አማኞች እናምናለን ብዬ አስባለሁ። ማለት ቢያንስ ማረጋገጫ፣ እኛ እዚህ መኖራችን አንድ ማረጋገጫ ነው። ለምን አንድ ነገር ያለምንም ፈጣሪ ያለምንም ሰሪ አይፈጠርም። ስለዚህ እግዚአብሔር መኖሩ አንድ ማሳያ እሱ ነው ማለት ነው። እና የማንነት ጥያቄን ይመልሳል እምነት። የት ነበርኩኝ፣ አሁን የት ነው ያለሁት እና ወደፊት ወዴት እሄዳለሁ የሚለውን ነገር ይመልሳል። እኔ በእግዚአብሔር አምሳሌ ላይ ተፈጠርኩ ነኝ። እግዚአብሔርም የፈጠረኝ እንዳመሰግነውና መንግስቱን እንድወርስ ነው። እና በዚች ባለሁበት ዓለምም ስራን ሰርቼ በምሄድበት ጊዜ ያው በሰራሁት ስራ ባለኝ እምነቴን እሱ ላይ ከጣልኩኝ፣ በጌታ በኢየሱስ ክርስቶስ ከጣልኩት መንግስቱን እንደምወርስና ለዘላለም ሕይወት እንዳለኝ ቃል ተገብቶልኛል። እሱንም አምነዋለሁ። እሱን አምነዋለሁ። ሌላው ደግሞ እምነት ዝምድናን ይፈጥራል። ዝምድና ማለት እግዚአብሔር ጋር ያለን ዝምድና ማለት ነው። እግዚአብሔር ጋር የሚኖርን ዝምድና አለ። እግዚአብሔር አባታችን ነው። ስለዚህ የአባታችንን እንዳለ ብናምን ዝምድና እንፈጥራለን ማለት ብቸኛ አንሆንም። እግዚአብሔር ይረዳናል ማለት ነው። ያ እምነትን የምረዳበት መንገድ ይሄ ነው በአሁኑ ሰዓት። ለምን እምነት እጅግ በጣም አስፈላጊ ነው ማለት ነው። አሁን ራስን በማሻሻል ለምታደርገው ጥረት፣ ራስን ለማበልጸግ በምታደርገው ጥረት የእግዚአብሔር እርዳታ የእግዚአብሔር እምነት ያስፈልግሃል። እግዚአብሔርን ማመን ከእምነቶች ሁሉ የላቀ ነው በእውነቱ። እኔ እንደዛ ብዬ ነው ማምነው። ብዙ ሰዎች በሌላ ነገር ያምናሉ፣ በሌላ ነገር ይመካሉ። ግን በእግዚአብሔር መመካት የበለጠው ይመስለኛል። ይህን ዓለም ሁሉ ለፈጠረው ጌታ መገዛትና እሱን ማመን፣ እሱን መጠጋት፣ እሱን መደገፍ ትልቅ ነገር ነው። ስለዚህ ያው እምነትህን አትርሳ፣ እምነትህን አጠንክር፣ እምነትህን አበልጽግ። ከራስን ማሻሻል የሚጀምረው ከዛ ነው። በእምነት ካልበለጸግ፣ እውነትን ሁል ጊዜ ካልፈለግካት፣ ያ ሁል ጊዜ ስለዚህ በማይሆን ነገር ነው የምትደክመው ማለት ነው። የማይሆን ነገር ነው የምትደክመው። ያ ስለዚህ ባጭሩ አሁን ያለኝ የእምነት አረዳድ እምነት በማታየው ነገር ማመን ነው። እምነት በእግዚአብሔር መኖር ማመን ነው። እግዚአብሔር ለእኔም እንዳለልኝ ማመን ነው።
የእምነት ጥቅሞች ምንድን ናቸው ቢባል እምነት የህይወት ትርጉም ይሰጥሃል። እምነት ደህንነት ይሰጥሃል። እምነት የማንነት ጥያቄን ይመልስልሃል። በእግዚአብሔር ያለህ እምነት። ስለዚህ እምነትን በደንብ ተረዳው። እምነትን በደንብ ያዘው። እምነትን በደንብ አጥናው። እምነትን በደንብ እመነው። ትክክለኛውን እምነት ከዛ ሁሉ ጥሩ ይሆናል። ሁሉ ጥሩ ይሆናል። መልካም ጊዜ